በራስ መተማመን እንደሌለህ አስበህ ታውቅ ይሆን? ግን ጥፋቱ ያንተ ባይሆንስ? ሰላም የቻናሌ ቤተሰቦች፣ እንኳን ወደ ዛሬው ቪዲዮ በሰላም መጣችሁ። ዛሬ ሁልጊዜም ሙሉ በራስ መተማመን እንዲኖረን ምን ማድረግ እንዳለብን በጥልቀት እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ብትቆዩ ታተርፋላችሁ። ሁልጊዜ በራስ መተማመን እንዲኖረን ምን ማድረግ አለብን? በመጀመሪያ በራስ መተማመን የለህም ያለህ ማን እንደሆነ አስብ። እስኪ 1 ወይም 2 ዓመት የሆናቸውን ሕፃናት አስተውለህ ይሆን? ዓለምን የገዟት ይመስል ምንም ሳይፈሩ ነው የሚንቀሳቀሱት አይደል? አንተም እኮ የሆነ ጊዜ ያንን ሕፃን ነበርክ። እውነታው ይሄ ነው። ማንም ሰው ያለ በራስ መተማመን አይወለድም። በራስ መተማመን ተፈጥሯዊ እና የሰው ልጅ መሠረታዊ ማንነት ነው። ስለዚህ ትክክለኛው ጥያቄ ለምን በራስ መተማመን አጣው ሳይሆን የነበረኝ ተፈጥሯዊ በራስ መተማመን ላይ ምን ደረሰበት የሚለው መሆን አለበት። ምን እንደተፈጠረ ልንገርህ። ሕፃን እያለህ ምናልባት የሆነ ሰው በጣም አጥብቆ ተቆጥቶህ ሊሆን ይችላል። ወይም በአለባበስህ፣ በአነጋገርህ ወይም ዝም ብለህ በማንነትህ ብቻ ተሳልቀውብህ ሊሆን ይችላል። በዚያን ጊዜ በአእምሮህ ውስጥ አንድ ነገር ተፈጠረ። አእምሮአችን ሁልጊዜ ይማራል። ውድቅ በተደረግክ፣ በተተቸህ ወይም በተሸማቀቅ ቁጥር አእምሮህ ያንን ነገር ልክ እንደ ስክሪንሾት መዝግቦ ይይዘዋል። ይሄንን አስታውስ፣ ሁለተኛ እንዳይደገም ይላል። እናም ቀጣዩ ጊዜ የምትወደውን ነገር ለማድረግ ስትሞክር አእምሮህ በሹክሹክታ እንደገና ቢሳቅብህስ፣ ብትወድቅስ ብሎ ስለሚልህ ነው። በተጠራጠርክ ቁጥር አእምሮህ ሌላ ስክሪንሾት ይወስዳል። በመጨረሻም ጥርጣሬዎችህ እምነቶችህ ይሆናሉ። እምነቶችህ ደግሞ የአንተ እውነታ ይሆናሉ። ከዚያም እኔ በራስ መተማመን የሌለኝ ሰው ነኝ ብለህ ማሰብ ትጀምራለህ። በተፈጥሯዊ በራስ መተማመንህ ላይ የሆነው ይሄው ነው። በራስ መተማመን አሁንም በውስጥህ አለ። ነገር ግን በራስ መተማመን ማጣት በፍርሃትና በአሉታዊ አስተሳሰቦች ስር ተቀብሮ ነው። አንተ ደግሞ እነዚህ የተደራረቡ ፍርሃቶችህ ያንተ ማንነት መስለው ማመን ጀመርክ። ታዲያ ይህንን ተፈጥሯዊ በራስ መተማመን እንዴት ማስመለስ እንችላለን? በጣም ቀላል ነው። ማድረግ ያለብህ እነዚህን የፍርሃት፣ የአሉታዊነት እና የጥርጣሬን ብርብሮች ማስወገድ ብቻ ነው። ይህንን ለማድረግ የተለያዩ መንገዶች አሉ። እኔ ግን 3 ዋና ዋና ዘዴዎችን እነግርሃለሁ። አንደኛ፣ የውስጥ ድምፅህ ብቃት የለህም በሚልህ ጊዜ ሁሉ ለአፍታ ቆም በልና ራስን ጠይቅ። ይህ በእውነት እውነት ነው ወይስ በአእምሮዬ ውስጥ የሚቀሰቀስ የድሮ ትውስታ፣ ያለፈ ታሪኬ ነው? አሁናዊ ማንነቴን አይገልጸኝም ብለህ ራስን አሳምን። ሁለተኛ፣ ትናንሽ ስኬቶችን ሰብስብ። አዲስ ነገር በሞከርክ ቁጥር እና ጥርጣሬን ትሰህ ባለፍክ ቁጥር፣ በጣም በትንሽ ነገር ቢሆን እንኳ ለራስህ አንድ ነገር እያስመሰከርክ ነው። ለዓለም ተሳስተሻል እያልካት ነው። ከባድ ነገሮችን ማድረግ እንደምትችል ለራስህ እያረጋገጥክ ነው። እነዚህ ትናንሽ ስኬቶች አዎንታዊ ስሜትን ይፈጥሩልሃል፣ በራስህ እንድታምንም ምክንያት ይሆኑሃል። ሦስተኛ፣ ከሁሉም በላይ አስፈላጊው መርዛማ በሆነ አካባቢ ውስጥ በራስ መተማመንን ማሳደግ አትችልም። ከአሉታዊ ነገሮች ራቅ። ሰዎች፣ ቦታዎች ወይም መጥፎ ልማዶች ቢሆኑ እንኳ አእምሮህን ከመጥፎ ነገሮች አጽዳና በሚያበረታቱ ነገሮች ላይ ብቻ ትኩረት አድርግ። በሕይወትህ ውስጥ ምንም ነገር ቢከሰት እነዚህን 3 ነገሮች በጥብቅ ተግብራቸው። በአንድ ወቅት ወደ ኋላ መለስ ብለህ ስታይ አንድ አስደናቂ ነገር ትገነዘባለህ። ምንም ያህል ጊዜ ብትወድቅ እንደገና መነሳት እንደምትችል ታውቀዋለህ። በራስ መተማመን ማለት ያ ነው። ከዚያ በኋላ ምንም አይነት ፈተና ትልቅ ሆኖ አይታይም። ምንም አይነት ውድቀትም ጥሎህ አይቀርም። በራስ መተማመን ዝም ብለህ የምታሳየው ባህሪ ሳይሆን ዋና ማንነትህ ይሆናል። አስታውስ፣ በራስ መተማመንህ የጠፋ ሆኖ አይደለም፣ በውስጥህ አለ። ቆፍረህ ማውጣት ብቻ ነው የሚጠበቅብህ። ቪዲዮው ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘው። ቻው።